ሰላም እንዴት ናችሁ? መምህር እየታመነ እባላለሁ። እንግዲህ እንደምታውቁት ይሄ ዩቲዩብ ቻናል ከአንደኛ እስከ ስምንተኛ ክፍል ድረስ የተማሪዎችን የምረዳበት ነው። በሶስቱ የትምህርት አይነቶች ማለት ነው። በሳይንስ፣ በእንግሊዝኛና በሂሳብ ማለት ነው። ዛሬ ሁለተኛውን የእንግሊዝኛ ለማንበብና ለመጻፍ የሚያግዘን ሁለተኛውን ፓርት እየላችሁ ቀርብ ያለው ይሄ ሁለተኛውን ፓርት እንግዲህ የሚያጠነጥነው በእንግሊዝኛ ፎኒክስ በሚባሉት ላይ ነው። ያ ማለት ደግሞ አንድ ቃል ለማንበብ ወይም ለመጻፍ ስንፈልግ ድምጻቸው ምን አይነት ናቸው የሚለው ወይም እንዴት አድርገን መጥራት የምንችለው የሚለው እሱን ነው የምናየው። እዚህ ጋር እንደምትመለከቱት እንግዲህ ሁለት አይነት ስፔሊንግ አለው። ሳምንት አስተምራችሁ ቫውል እና ኮንሶናንት የሚባሉ አሉ። ቫውል እንደምታውቁት አናባቢ፣ ኮንሶናንት ደግሞ ተነባቢ። ስለዚህ ቫውል በሁለት ክፍል አለ። ሁለት ድምጾች አሉ። ሁለት ድምጾች በወርድ ውስጥ ሲገኙ በሁለት ይከፈላሉ። ያ ማለት ምንድን ነው? አንደኛው አጭር የሆነ ሳውንድ አላቸው፣ አንዳንዱ ደግሞ ረጅም የሆኑ ሳውንድ አላቸው። አጭር የሆነ ሳውንድ ያላቸው ቫውሎች በዛ ቃል ውስጥ በዛ ወርድ ውስጥ አንድ ብቻ ከሆነ ሾርት ቫውል ሳውንድ አላቸው ይባላል። ነገር ግን በቃል ውስጥ ደግሞ ከአንድ በላይ የሆነ ቫውል ካለ እሱ ሎንግ ቫውል ሳውንድ እንዳለው ማወቅ አለባችሁ ማለት ነው። ዛሬ ሾርት ሳውንድ ቫውል የሚባሉትን እንዴት አድርገን መጥራት የምንችለው የሚለው የተወሰነ ለምሳሌ አሳያችኋለሁ። ለማመድ ያህል ለምሳሌ የመጀመሪያው ኤ ቫውል የምትባለው ሳምንት ሳስተምራችሁ የአ ድምፅ አለ። የአ ድምፅ እቺ ስሞል ቢ ነች። ስሞል ስለዚህ ቢ በየትኛው ውስጥ ነው የምትመደበው? በአማርኛ ፊደል ውስጥ በየትኛው ውስጥ ነው? ቢ በበ ቤተሰብ ውስጥ ነው ያለው። ይህ አበክር ስራ ቢ ብቻዋን ብን ይባላል። ባት ሌላኛው ደግሞ እቺ ስሞል ዲ ይባላል። ስሞል ዲ የደ ቤተሰብ ነው። ስለዚህ የዲ የትኛው ነው? ስድስተኛው ነው ተገኘ ድ የምትባለው ለብቻዋ ድ አ ድ ዳት በአማርኛ ባት ማለት ምን ማለት ነው? ሲተረጎም በአማርኛ የሌሊት ወፍ ማለት ነው። የሌሊት ወፍ ዳት ይታወቃል። አባት ወይም አባዬ ነው። ሁለተኛው ላይ አር የሚገኘው አር እቺ ስሞል አር አር የረ ቤተሰብ ስድስተኛው ላይ የምትገኘው ር ትባላለች። ር ኤ ድ ሁለተኛው ፒ ነች። ስለዚህ የከ ቤተሰብ ስድስተኛ የምትገኘው ፕ ማለት ነው። ፕ ኤ ን ፔን መጽሐፍ ያስችልበው ማለት ነው። ሶስተኛው ላይ እቺ ኤም ነች። ኤም የነ ቤተሰብ ሆና ስድስተኛው ላይ የምትገኘው ም ትባላለች። ም ኢ ል ክ ሚልክ ወተት። ሌላኛው ክ ኢ ን ግ ኪንግ ንጉስ ኪንግ በለዚህ ተራራች። አራተኛው ላይ ደግሞ እቺ ኤት የኤች ስሞል ሌተር ይሄን የምትመስለው ኤች ባቲ ተጠራ ህ
አምስተኛ ላይ የሚገኘው ይቺ ሳምንት ካስተማራችሁ በኡ ነው ድምፁን የምጠሩት። አንዳንዱ ጋር ኡ ይኖራል፣ አንዳንዱ ጋር ሎንግ ቮወል ሲሆኑ ዩ ይኖራል። ሾርት ቮወል ላይ ሲሆኑ ይችኛው ደስታ ጨዋታ። በዚህ መንገድ ሌሎች የተሰጣችሁ አጫጭር የቫውል ሳውንድ ያላቸው በአበክር የቆጠራችሁ ማንበብ ይቻላል። በሚቀጥለው ቪዲዮ ፓርት 3 ሎንግ ቮወል ሳውንድ ያላቸው እነሱን አብረን እናያለን። አመሰግናለሁ። ለሚጠቅማቸው ልጆች ሼር አድርጉላቸው። ለዛሬ ይህን ይመስላል።